ከ140 በላይ ትላልቅ አይኪው ያላቸው የሚባሉት ሰዎች በአእምሯቸው ውስጥ እንዴት ያስቡ ይሆን ብላችሁ ተገርማችሁ ታውቃላችሁ? ከአብዛኞቻችን በተለየ እንዲያስቡና ዙሪያቸውን እንዲቃኙ ያስቻላቸው ነገር ምን ይሆን? ዛሬ ትላልቅ አይኪው ያላቸው የሚባሉት ሰዎች ማድረግ የሚያዘወትሯቸውን 10 የተለያዩ የቀን ተቀን ልምዳቸውን እንቃኛለን። እና የሚገርመው ከነዚህ ውስጥ ሶስቱን ብቻ እንኳ የምታደርጉ ከሆነ አይኪዋችሁ ከምታስቡት በላይ እጅግ ከፍ ያለ ሊሆን ይችላል። በዚህ ቪዲዮ መጨረሻ ልህቀት ይዘነው የምንወለደው ነገር ሳይሆን በእያንዳንዱ ቀናት አእምሯችንን የምናሰለጥንበት መንገድ እንደሆነ የምትገነዘቡ ይሆናል። ከሁሉ በፊት ያላችሁት ክስተት ዩቲዩብ ቻናል ላይ ነው። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቤተሰቡ አንድ አካል ይሁኑ እንላለን። አብራችሁን ቆዩ። አንደኛ፣ የማለዳ ሰው መሆናቸው ነው። አብዛኞቹ የአስተሳሰብ ልህቀት አላቸው የሚባሉት ሰዎች ቀናቸውን ለየት ባለ መልኩ ነው የሚጀምሩት። ማለዳቸው የተቻኮለና የተጣደፈ አይደለም። ቀናቸውን በምክንያት የሚጀምሩ አይነት ሰዎች ናቸው። አብዛኞቹ በ11 ሰዓትና በ12 ሰዓት መካከል ነቅተው ቀናቸውን ሀብለው የሚጀምሩ ናቸው። በማለዳ የተረጋጋውንና ጸጥ ያለውን ጊዜ በደንብ ለመጠቀም አቅደው ይነሳሉ። ሳይንስም ቢሆን በማለዳ እንደነቃን አእምሯችን የተሻለ ቅልጥፍና የሚኖረው ጊዜ እንደሆነ ይናገራል። በነቁበት ሰዓት የሚረብሻቸውን ሶሻል ሚዲያም ሆነ ሌላ ነገር ማየት አይፈልጉም። በዛ ፈንታ ያሰላስላሉ፣ ይጸልያሉ፣ ወይም ማወቅ የሚፈልጉትን ነገር ያገላብጣሉ፣ ወይ ካልሆነ ቀናቸውን በደንብ አድርገው ያቅዳሉ። አንዳንዶቹ እንደውም በቀናቸው የመጀመሪያ ሰዓታት የአእምሮ እንቅስቃሴ ያደርጋሉ። ማለትም ያነባሉ፣ ይጽፋሉ። አእምሮአቸውን ለፈጠራና ለችግር ፈቺነት ድብን አድርገው ይቀርጹታል። ከ160 በላይ አይኪው እንዳለው የሚነገርለት ቤንጃሚን ፍራንክሊን አንድ ጊዜ ላይ በጊዜ መተኛትና በጊዜ መንቃት የሰውን ልጅ ጤናማ፣ ሀብታምና ጥበበኛ ያደርገዋል ሲል ተናግሯል። ሁለተኛ፣ የዕድሜ ዘመን ተማሪነትና አንባቢነታቸው ነው። ከፍተኛ አይኪው ያላቸው የሚባሉት ሰዎች መማርን አያቆሙም። በዛ ላይ ሰፋ አድርገው የሚያነቡ አይነት ሰዎች ናቸው። ማለትም ከሁሉም ከታሪክ፣ ከሳይንስ፣ ከፊዚክስና ሳይኮሎጂ የሚያነቡ አይነት ሰዎች ናቸው። ብዙ ጊዜ እንደዚህ አይነት ሰዎች ልቦለድና ጋዜጣ ምናምን አይመቻቸውም። ምክንያቱም ማንበብ ለነርሱ መዝናኛነት ብቻ አይደለም፣ ነገር ግን ሐሳቦችን የሚያቀናጁበት፣ ለችግሮች መፍትሄ የሚያገኙበት፣ አእምሯቸውን የሚቀርጹበት መንገዳቸው ነው። አሉ ከሚባሉት የፊዚክስ ሳይንቲስቶች መካከል አንዱ የሆነው ሪቻርድ ፌይንማን የተለያየ መጽሐፍት በማንበቡ እጅግ ሲበዛ እንደተጠቀመ ይናገራል። መጽሐፍት መረጃ ብቻ አይደሉም፣ ነገር ግን አእምሮን በጥልቀት እንዲሰራ የሚያስችሉት መሳሪያዎቹ ናቸው። እና ከፍተኛ አይኪው አላቸው የሚባሉት ሰዎች መጽሐፍትን ልክ እንደ ተከማቸ ሀብት አድርገው ይመለከቷቸዋል። ሶስተኛ፣ ጠልቀው አሳቢነታቸውና ተገዳዳሪነታቸው ነው። እንዲህ አይነት ሰዎች በብዛት አንድን ነገር ጠልቀው ሊያስቡበት ሆነ ብለው ሰዓት የሚወስዱ ናቸው። ማንም የማይጠይቀውን ጥያቄ ሲጠይቁ ይታያሉ። በተለምዶ የሚደረጉ ነገሮችን ለምን እያሉ በመጠየቅ ይገዳደሩታል። አንድን ውሳኔ ከመወሰናቸው በፊት እያንዳንዱን ነገር አበጥረው ያስቡበታል። ለምን ሲሉም ይጠይቃሉ። ብዙዎቹ አንድን ችግር የሚመለከቱት ከተለያየ አንግል ወይም አቅጣጫ ነው። እኛ እንደምናይ ችግርን አያዩትም። በዚህም ብዙ ጊዜ መፍትሄ አምጪዎች ናቸው። ዕውቁና ዝነኛው አልበርት አንስታይን በዚህ ነገር ታዋቂ ነው። ረዥም ጊዜን ወስዶ እየጠየቀ ያስባል። አራተኛ፣ የሰውነታቸውን ብቻ ሳይሆን የአእምሯቸውን ጤና የሚጠብቁ አይነት ሰዎች መሆናቸው ነው። አእምሯችን ልክ እንደ ሰውነታችን ሁሉ እንክብካቤ ይፈልጋል። እንደውም ለጡንቻችን ከምንጠነቀቀው በላይ አይሆንም ብላችሁ ነው? ከፍተኛ አይኪው ያላቸው የሚባሉት አብዛኞቹ ሰዎች ሌላው መገለጫቸው በአእምሯቸው ጤና ላይ የማይደራደሩ መሆናቸው ነው። የሰውነት እንቅስቃሴ በማድረግ ደም በጤናማው መንገድ ወደ አእምሯቸው በመጣ ቁጥር ችግሮችን የመፍታት አቅማቸው እንደሚጨምር ያውቃሉ። በእንቅልፍ ቀልድ አያውቁም። አእምሯቸው በሙሉ አቅሙ እንዲሰራ በቂ የሆነ እረፍት ማግኘት እንዳለበት ጠንቅቀው ያውቃሉ። ብልህ መሆን መተኛት ባለበት ጊዜ ደጋግመ መስራት አይደለም፣ ነገር ግን ለአእምሮ በቂ የሆነ እረፍት መስጠት መቻል ነው ይላሉ። አምስተኛ፣
አንድን ነገር ለማወቅ ያላቸው ጉጉትና ጠያቂነታቸው ነው። እመኑኝ አትመኑኝ፣ ከፍተኛ አይኪው ያላቸው ሰዎች አጠገባችሁ ካሉ በመጠየቅ ያሰለቿችኋል። በቃ እረፍት የሌላቸው የሙሉ ጊዜ ጠያቂ ናቸው። ነገሮችን እንዲሁ ዝም ብሎ መቀበል አይመቻቸውም። እንዴት፣ ለምን፣ እንዲህ ቢሆንስ ኖሮ ሲሉ ይጠይቃሉ። እና ይሄ ነገር ደግሞ በሳይንስም እንደተረጋገጠው የአእምሮ የፈጠራ አቅምን የሚያሳድግ በመሆኑ እጅግ ይጠቅማቸዋል። አንድን ነገር ለማወቅ ያላቸው ጉጉትና ጠያቂነታቸው እንዲሁ ዝም ብሎ አስተዋይ ከሆኑ ሰዎች ይልቅ አይኪዋቸው ከፍ ያሉ ሰዎችን የሚለየው ዋናው ጉዳይ ነው። ስድስተኛ፣ ማህበራዊ ግንኙነታቸው የተመረጠ መሆኑ ነው። እንዲህ አይነት ሰዎች ማህበራዊ ግንኙነታቸው ላይ ጥንቁቆች ናቸው። እንደኛ ዝም ብሎ ካገኙት ጋር መጣበቅ አይመቻቸውም። በጓደኝነታቸው ከብዛት ይልቅ ጥራት ላይ ያተኩራሉ። እንዲሁ ምንም ማያነሳ ነው የሚባለው እርሱ ወሬ አይመቻቸውም። ትርጉም ያለው ጠቃሚ ንግግርን የሚፈልጉ ናቸው። ስለዚህ ብዙ ጊዜ እንደውም እነርሱን ከሚገዳደራቸው ሰው ጋር መጣመርን ይወዳሉ። ጊዜያቸውን በፌዝ ማሳለፍ አይፈልጉም። ሰባተኛ፣ ውድቀታቸውን የሚቀበሉ ሰዎች መሆናቸው ነው። ከፍተኛ አይኪው ያላቸው አብዛኞቹ ሰዎች ውድቀታቸውን ወይም አለመሳካትን አይፈሩትም። እንደውም የሚገርመው አእምሯቸው ጭራሽ እንደመሸነፍ አለመቀበሉ ነው። ነገር ግን እንደ ትምህርት ይቀበሉታል። ልክ ቶማስ ኤዲሰን 1000 የማይሰራበትን መንገድ አወቅኩ እንጂ አልከሰርኩም እንዳለው አይነት አለመሳካት ለመሳካት መንገዱ እንደሆነ ጠንቅቆ የሚያውቅ አስተሳሰብ ስላላቸው ነው ዓለማችን ላይ ብዙ በፈጠራ የሚታወቁ ግለሰቦች 100 ጊዜ እንደውም በሺዎች ጊዜ ወድቀው የሚነሱት። እኔና አንተ ግን 2 ወይም 3 ጊዜ ስንወድቅ እንጃ። ስምንተኛ፣ ስራቸው ላይ ትኩረት የሚያደርጉ ሰዎች መሆናቸው ነው። እንደዚህ አይነት ሰዎች ስራቸው ለእነርሱ እንደ ጥበብ ነው እንጂ እንደ ሌላ ሰው እንዲሁ ዝም ብሎ አያዩትም። ስራቸውን በተቻላቸው መጠን ጠንቅቀው ያለ እንከን መጨረስ የሚፈልግ ስብዕና ስላላቸው አንድ ስራ ላይ ብዙ ጊዜ ሊወስዱ የሚችሉ አይነት ሰዎች ናቸው። አንድን ስራ ሳይጨርሱ ሌሎች ዝርዝሮችን መቀበል ስለማይመቻቸው ይቀንሱታል። ሐሳባቸውንም ሊሰርቅ የሚችለውን ነገር ሁሉ ከዙሪያቸው ያስወግዳሉ። ዘጠነኛ፣ የሚያቅዱና ግብ የሚያስቀምጡ ሰዎች መሆናቸው ነው። ከፍተኛ አይኪው ያላቸው ሰዎች በስትራቴጂ ያምናሉ። ትላልቅ እቅዳቸውን ወደ ትናንሽ ግቦች ይበትኗቸዋል። ይሄ ታዲያ እቅዳቸውን እንዲያሳኩ ብቻ ሳይሆን ተስፋ እንዳይቆርጡ በጣም ይረዳቸዋል። ምክንያቱም ደግሞ ያቃታቸው አንድ ግብ ቢኖር እስካሁን ያለፉትን ግብ አይተው ወደ ትልቁ እቅዳቸው ለመሄድ ስለሚያነሳሳቸው ነው። እቅዳቸው ለነገ የሚባል ብቻ አይደለም፣ ነገር ግን ለወራቶች፣ ለዓመታቶች ወይም ለአስርተ ዓመታቶች ሳይቀር የሚቆይ ሊሆን ይችላል። ከባድ ሰዎች ናቸው። አስረኛ፣ የፈጠራ ሰውና ተመራማሪ መሆናቸው ነው። የፈጠራ ክህሎታቸው ዋና መለያቸው ነው። በገቡበት ሁሉ ትንሽ ትልቅ አይሉም። ችግርን ለመፍታት ስራን ለማቅለል የሆነ ነገር ካልፈጠሩ እረፍት አያገኙም። እንደዚህ አይነት ሰዎች ዕውቀታቸውን በአዲስ መንገድ የሚያደራጁ ናቸው። አንድ ፈጠራ የሚመጣው በተለምዶ ሲታሰብ የነበረውን ሰብረው ሲያልፉ እንደሆነ ያውቁታል። ስለዚህ ከሳጥን ውጪ ነው የሚባለው። አዎ እንደዛ የሚመለከቱ አይነት ሰዎች ናቸው። ይህን ፈጠራቸውን እንደ ታለንት አያዩትም፣ ነገር ግን ልክ እንደ ቀን ተቀን ኑሯቸው ይመለከቱታል። ስለዚህ እነዚህ 10 ከፍተኛ አይኪው ያላቸው የሚባሉ ሰዎች የሚያደርጓቸው የኑሮ ዘይቤዎች ናቸው። የማለዳ ሰዎች መሆናቸው፣ የዕድሜ ዘመን ወይም የማያቋርጥ ተማሪና አንባቢያን መሆናቸው፣ ጠልቀው አሳቢና ተገዳዳሪ መሆናቸው፣ የአእምሮም ሆነ የሰውነታቸውን ጤና የሚጠብቁ መሆናቸው፣ አዲስ ነገር ለማወቅ ጉጉት ያላቸውና የማያባሩ ጠያቂያን መሆናቸው፣ የተመረጠ ማህበራዊ ግንኙነት የሚያደርጉ መሆናቸው፣ ውድቀታቸውን የሚቀበሉ መሆናቸው፣ የሚያቅዱና ግብ የሚያስቀምጡ አይነት ሰዎች መሆናቸው፣ በመጨረሻም የፈጠራ ሰውና ተመራማሪ መሆናቸው ነው። እነዚህን ስናይ ጂኒየስ መሆን ስንወለድ ሳይሆን የቀን ተቀን የኑሮ ዘይቤያችን በዚህ ሲቃኝ የሚመጣ መሆኑን እንገነዘባለን። ስለዚህ ከእነዚህ ከ10 የቱን መርጣችሁ ዛሬ የራሳችሁ የኑሮ ዘይቤ ልታደርጉ ተወደዳችሁ? በኮሜንቱ ላይ ጻፉልን። ልናስታውሳችሁ የምንፈልገው ትንሽ ለውጥ ትልቅ ነገር ይዞ ሊመጣ እንደሚችል ነው።
ቻናላችንን እስከዚህ ድረስ ስለተከታተሉን ከልብ እናመሰግናለን። ሰብስክራይብ በማድረግ የቤተሰቡ አንድ አካል ይሁኑ። እኛ እዚሁ ጋር አበቃን። በቸር ቆዩን።